በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ታኅሳስ 12 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 12 በዚች ቀን የመላእክት አለቃ የቅዱስ ሚካኤል የበዓል መታሰቢያ ነው። በዚች ቀን በዚህ ወር እግዚአብሔር ወደ ባቢሎን ሀገር ላከው። የባቢሎን ንጉሥ ናቡከደነፆር ሦስቱን ልጆቹ አናንያ፣ አዛርያ፣ ሚሳኤልና ከእሳት ማንደጃ ውስጥ በጣላቸው ጊዜ አራተኛ ገጽ ሆኖ ታየ። የእሳቱም ነበልባል 49 ክንድ ያህል ወደ ላይ ከፍ ከፍ አለ። የጨመራቸውንም ሰዎችና እሳት የሚያናዷቸው አቃጠላቸው። ይህም የከበረ መልአክ ሚካኤል የእሳትን ነበልባል በበትረ መትቶ ከ3 ደቂቅ ላይ አጥፍቶ አዳናቸው። ምንንም አልነካቸውም፣ እንደ ቀዘቀዘ እንደ ጧት ቤዛ አድርጎታልና። በዚያን ጊዜ የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን እያሉ 6 ቃላትን ተናገሩ። በዚህም ከ600 ዓመት በኋላ ክርስቶስ እንደሚወለድ ትንቢት ተናገሩ። ከዚህም በኋላ የጌታችን እግዚአብሔር ስራዎቹ ሁሉ እያመሰግኑታል፣ እርሱ ለዘላለም ምስጉን ልዑልም ነው እያሉ 33 ጊዜ አመሰገኑት። በዚህም በምድር ላይ 33 ዓመት ክርስቶስ እንደሚኖር አመለከተው። ስለዚህም አባቶቻችን የቤተ ክርስቲያን መምህራን የመላእክት አለቃ የሆነ የቅዱስ ሚካኤል የበዓል መታሰቢያ እናድርግ ዘንድ ሰሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ሚካኤል አማላጅነት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ ታኅሳስ 12 ቀን በዚች ቀን ዳግመኛ የከበረ አባ የዋልድባው አባ ሳሙኤል የዕረፍቱ መታሰቢያ ነው። ለዚህም ቅዱስ የአባቱ ስም እስጢፋኖስ የእናቱም ስም አመተ ማርያም ነው። እነርሱ በዘመድ የከበሩ ደጎች ናቸው። በአክሱም ምድርም ወለዱት። ባደገ ጊዜም የቤተ ክርስቲያን መጻሕፍት አስተማሩት። አባትና እናቱ በሞቱ ጊዜ ወደ ደብረ በርኮል ገዳም ወደ አባ አድሃኒ ሂዶ የምንኩስና ልብስን ለብሶ በጾም በጸሎት እየተጋደለ ኖረ። ፈጽሞም ከሻገተ ጎመን በቀር አይበላም። የሚጠጣውንም ውሃ ነው። እህል በመፍጨትና ውሃ በመቀዳት ስራ መነኮሳትን ይረዳቸዋል ነበር። ዘመዶቹም ወደ እርሱ እየመጡ ባስቸገሩት ጊዜ ወደ ሌላ ቦታ ሂደው እግሮቹም እስኪያጥቡ ድረስ በጾም በስግደት እግሮቹ እስኪያብጡ ድረስ በጾም በስግደት በመቆም ተጋደለ። ከዚህም ወደ ሌላ በረሃ ሄዶ 40 መዓልት 40 ሌሊት ማንንም ምን ሳይቀምስ ኖረ። አንበሳዎችና ነብሮቹ የሚያስፈሩም አራዊት ሁሉ ወደ እርሱ በመምጣት ይሰግዱለታል፣ የእግሮቹ ትቢያም ይልሱ ነበር። በአንዲት ዕለትም በጎዳና ሲጓዝ ታላቅ ወንዝ ውሃ ሞልቶ አገኘ። መጽሐፍንና እሳትም ከእርሱ ጋር ነበረ። ጸሎትም አድርጎ ወደ ውሃው ገባ። ውሃውንም ዋጠውና ወደ ታች አወረደው። በእግዚአብሔር ኃይል ወደ ማዶ በጣለው ጊዜ መጽሐፍ ሳይደመሰስ እሳቱም ሳይጠፋ አገኘው። ሰይጣንም በሚያስፈራ አራዊት እየተመሰለ ይፈታተነው ነበር። እርሱ ግን ፈጣሪውን በመታመን ልቡ የታሰረና የጸና ስለሆነ አይፈራም። እርሱም ሲጸልይ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። በምራቁም መላ ሕዋሳቱን ቀብቶ ኃይልን አሳደረበት። በዚያችም ዕለት ጀምሮ እግሮቹ የሚያስር ሆኖ ማቅም ለብሶ በየሌሊቱ ሁሉ ከውሃ ውስጥ በመግባት የዳዊት መዝሙር 5 ጊዜ ያደርሰው ቁጥር የሌለውም ግርፋት ጀርባውን ይገርፍ ነበር። አንበሶችም በበዓቱ አጠገብ ይሰማራሉ። እርሱም አካላቸውን ይሰፍራል፣ ይለካል። ቁስላቸውንም በጥቶ እሾህና አሜከላ ያወጣላቸዋል። ከዚህም በኋላ ብዙ ደቀ መዛሙርትም ወደ እርሱ ተሰበሰቡ፣ በተጋድሎም ተጠመዱ። ከእርሳቸው የመጀመሪያ አባ ዘሩፋኤል ነው። በአንዲት ዕለት በገዳመ ለጋስ ከሚኖር ከአባ ገብረ መስቀል ጋር ተገናኘ። ከዚህም በፊት አልተያዩም ነበር። የእግዚአብሔርን ገናንነት ሲጫወቱ ዋሉ። በራት ጊዜም ጸሎት ሲያደርጉ የተዘጋጀ ማዕድ ወርዶላቸው ተመግበው እግዚአብሔርን አመሰገኑ። ከዚህም በኋላ በአንዲት ዕለት ከአንድ ገዳማዊ ጋር ተገናኘ። እግዚአብሔርም ያደረገላቸው ምስጢር
በሚነግሩ ጊዜ አባታችን ሳሙኤል እንዲህ አለ፣ እነሆ እኔ በአርያም ቆሜ ከ24 ካህናት ሰማይ ጋር የአምላክን መንበር ሳጥን 12 ዓመት ሆነኝ። ለመቀደስም በሚገባ ጊዜ ህብስትና ወይን የተሞላ ጽዋ ይወርድለታል። የእመቤታችን የቅድስት ድንግል ማርያምን ውዳሴን ሲያነብ ክንድ ያህል ከምድር ወደ ላይ ከፍ ከፍ ይላል። እመቤታችን ማርያም ወደ እርሱ መጥታ የሚያበራ ዕንቁንና ንጹሕ ዕጣን ሰጠችው። ፍልሰቱን ሲቀርብ የመላእክት አለቃ ቅዱስ ሚካኤል በክንፎቹ ተሸክሞ አወጣው። የሰማያትን ኢየሩሳሌም ተጋድላዋን ሁሉ አሳየው። ወደ ልዑል እግዚአብሔር በዙፋን ፊት አቅርቦ ስሙን ለሚጠራ መታሰቢያን ለሚያደርግ ቃል ኪዳን ተቀበለ። ወደ በዓቱም ሲመለስ ለደቀ መዛሙርቱ ነገራቸው። ከዚህም በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። ታኅሳስ 12 ቀን የሚከበሩ በዚች ቀን የቅዱስ ኤጲስቆጶሳት የቀሳውስትና የዲያቆናት የአንድነት ስብሰባ በሮሜ ከተማ ሆነ። ይህም የሆነው ከከሃዲው ዳኪዎስ በነገሰ በመጀመሪያው ዓመት በሮሜ ሊቀ ጳጳሳት በቆርኔሌዎስ የሹመት ዘመን፣ በእስክንድርያ ሊቀ ጳጳስ በዲዮናስዮስ ዘመን፣ በላውዲዮስም በአንጾኪያ ሊቀ ጳጳሳት ሆኖ ሳለ፣ ገርማኖስም የኢየሩሳሌም ኤጲስቆጶስ ሆኖ ሳለ ነው። ይህም የሆነበት ምክንያት በስደት ጊዜ የካደ ቢኖር ወይም በዝሙት የወደቀ ወይም በየአይነቱ በሆነ ኃጢአት ቢሰናከል በንስሐ ሊቀበሉት አይገባም በማለት ስለ ቀሲስ ብናጥስ ነው። አባት ቆርኔሌዎስን ስለዚህ አንድ ጊዜ ዳግመኛ ሶስተኛ ጊዜ ገሰጸው፣ መከረውም፣ ግን አልሰማው። ስለዚህም 60 ኤጲስቆጶሳት መጻሕፍት የተማሩ 18 ቀሳውስትና 40 ዲያቆናት በእርሱ ላይ ሰበሰበ። እነርሱም ስለዚህ ነገር ብናጥስ ቀሲስ ተከራከሩት። ቀሲስ ብናጥስም ምክንያት አድርጎ የተነሳው ሐዋርያ ጳውሎስ ለዕብራውያን ሰዎች በ6ኛው ምዕራፍ ጥምቀትን ከተቀበለ በኋላ ከሰማይ የሚሰጥ ጸጋውን ከቀመሱ በኋላ በመንፈስ ቅዱስም አንድ ከሆኑ በኋላ አይቻልም። መልካሙንም የእግዚአብሔር ቃልና በኋላ የሚመጣው የዓለም ኃይልን ካወቁ በኋላ ንስሐቸውን ሊያድሳት የእግዚአብሔር ልጅ ሊሰቅላቸው ሊያዋርዳቸውም ዳግመኛም ሊወድቁ አይገባም ያለው ኃይል ቃል ምክንያት አድርጎ ነው። እነዚህም አባቶች እንዲህ ብለው መለሱለት፣ ሐዋርያ ጳውሎስ ንስሐን ለሚገባ ሰው ይህን አላለም፣ ኃጢአት በወደቀ ጊዜ በየጊዜው የክርስትና ጥምቀትን ስለሚጠመቅ ነው እንጂ። ስለዚህም ሐዋርያ እንዲህ የሚለውን ቃል አስከተለ፣ ዳግመኛ የእግዚአብሔር ልጅ ሊሰቀልላቸው ሊያዋርዳቸው ይገባልን? መከራ መስቀሉ አንድ ጊዜ ብቻ እንደሆነ እንዲሁም ጥምቀት አንድ ጊዜ ብቻ ናትና፣ ንስሐ ግን በሁሉ ጊዜ ትገኛለች። አንተ እንደምትለው ከሆነ ኃጢአትን የወደቀ ዳዊት ጌታችን ክዶት የነበረ ጴጥሮስ ንስሐ አልተቀበለውምን? አጽናኝ የሆነ መንፈስ ቅዱስ ሀብት አልሰጠውምን? በምዕመናንስ ላይ በከንቱ ሸማውን በእጁ የሰራው ሁሉ የተጠመቀውም የጠፋ ነውን? አንተ እንደምትለው ይህ ስንፍናና ድንቁርናን ነው። ክብር ይግባውና ጌታችን ግን ሃይማኖትን ለካደ ወይም በኃጢአት ለወደቀ ለሁሉም ንስሐ ሰርቷል። ብናጥስ ሆይ ከዚህ ከረከሰና ከክፉ ምክርህ ተመለስ፣ ንስሐ ግባ። ለእግዚአብሔርም ለራስህና ለሰው ልጅም ሁሉ ጥላት አትሆን። እርሱ ግን ከክፉ ሀሳብ ተመልሶ ትምህርታቸውን አልተቀበለውም፣ አውግዘውም ከምዕመናን ለዩት። በትምህርቱ የሚያምኑት ሁሉ ለዩዋቸው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን ነሐሴ 12 ዳግመኛ በዚች ላይ በከሃዲው ዲዮቅልጥያኖስ ዘመን ቅዱሳን አንቂጦስና ፎጢኖስ በሰማዕትነት አርፈዋል። ይህም ሰማዕት አንቂጦስ ንጉሥ ምዕመናንን ያሰራቸው ዘንድ አሰርቶ በፊቱ ያኖራቸው የስቃይ መሳሪያዎቹ ባየ ጊዜ በራቆትነት ከሕዝብ መካከል ተነስቶ ንጉሥን ተከራከረው። ንጉሥም አስረው ወደ ጨዋታ ማታ
ቦታ አውጥተው ክፉውን አንበሳ እንዲለቁበት አዘዙ። አንበሳውንም ወደ እርሱ በደረሰ ጊዜ ቀኝ እጁን ዘርግቶ ፊቱን ጉንጩን አሻሽቶ ተወው። ንጉሥም አይቶ ራሱን በሰይፍ ይቆርጥ ዘንድ አዘዘ። ወታደሩም ሰይፍን በመዘዘ ጊዜ ተንቀጠቀጠ፣ መንቀሳቀስም ተነሳ ነው። ሁለተኛም ሰውነቱ ፈጥና እንድትቆራረጥ ከበታቹ የእሳት ፋም ወደ ተነሳበትና ቆራርጦ የሚለያይ መሳሪያ ወዳለው መነኮራኩር ውስጥ እንዲጨምሩት አዘዘ። እግዚአብሔር ከዚህ አድኖ ያለ ጉዳት በጤና አስነሳው። ዳግመኛ በውስጧ እርሳስ ወዳፈሉባት ጋን ውስጥ እንዲጨምሩት አዘዘ። ሕዝቡንም እያዩ የእግዚአብሔር መልአክ መጥቶ ከጋኑ ውስጥ ነጥቆ በዲዮቅልጥያኖስ ፊት አቆመው። ፎጢኖስም ይህን ድንቅ ተአምር ባየ ጊዜ ልብሱን ጥሎ ተነስቶ ወንድሙን እንጢጦስን ሳመው። ከዳተኛውንም ንጉሥ አንተ ጎስቋላ ወንድሜ እንዴት ታሸንፈዋለህ ብሎ ረገመው። ዲዮቅልጥያኖስም ሰምቶ በአንገታቸው ዛንጅር በእጃቸውም እግር ብረት አግብተው ወደ ወህኒ ቤት እንዲጨምሩላቸው አዘዘ። ከዚህም በኋላ ስጋቸው ሁሉ ይበታተን ዘንድ ጥፍር ባለው ብረት እንዲሰነጣጥቋቸው አዘዘ። ዳግመኛ ወደ ጨዋታ መስክ ወስደው በድንጋይ ይወግሯቸው ዘንድ አዘዘ። ምን የነካቸው የለም። ዳግመኛ በብዛት ግርፋት በቆስላቸው ውስጥ ጨው ጨመረ። 3 ቀንም ወደ አነደዱበት በውሽባ ቤት ማንደጃ ውስጥ ጨመሯቸው። እርሱም እንደ ቀዘቀዘ ጥል ሆነላቸው። የውሽባ ቤትንም በከፈቱት ጊዜ የእግዚአብሔር ገናነትን ሲነጋገሩ አገኟቸው። ከዳተኛው ንጉሥን ባየ ጊዜ እጅግ ተቆጣ። ነበልባሉም ከፍ ከፍ እስከሚል በማንደጃው ውስጥ እሳትን አንድደው ቅዱሳን ወደዚያ ይጥላቸው ዘንድ አዘዘ። በውስጡም ቆመው ረጅም ጸሎት አደረጉ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ፊታቸውን አማተቡ። ነፍሳቸውን በእግዚአብሔር እጅ ሰጡ። ስጋቸውም ከቀን 2 ሰዓት ጀምሮ እስከ ሌሊት 6 ሰዓት ድረስ በእሳቱ ፋም ላይ ነበር። የነካውንም ነገር የለም። የራሳቸውን ጠጉር እንኳን አልተቃጠለም። ምዕመናንም ስጋቸውን በሌሊት ወስደው ለክብራቸው እንደሚገባ ገንዘው በመልካም ቦታ ቀበሯቸው። ከእርሳቸው አስደናቂ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውን ከእኛ ጋር ትኖር ለዘላለሙ አሜን። ታኅሳስ 13 ቀን በድንግል ስም ታኅሳስ 12 ቀን የሚከበረው ዓመታዊ የቅዱሳን በዓላት አቡነ ሳሙኤል ዘዋልድባ፣ ቅዱስ አንቂጦስ ወፎጢኖስ ሰማዕታት፣ አባ ናድራ፣ ቅዱስ ዮሐንስ ተአማኒ፣ ጉባኤን ኤጲስቆጶሳት። ወርኃዊ የቅዱሳን በዓላት ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ላሊበላ ጻድቅ ንጉሥ ኢትዮጵያዊ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎዶስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ ቅዱስ ማትያስ ሐዋርያ፣ ቅዱስ ዲሜጥሮስ ሊቅ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኪያስ መዛሐከ ኢቲ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህል ወጸልይ ምሕረት እምጣነ ሀብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዓለሙ አሜን።